እንደምን አላችሁ ክብራትና ክብራን ተወዳጆች፣ ይህ ዩናይትድ ኔሽንስ ሶሻል ጀስቲስ ነው። ዘ ሌግ ኦፍ ኔሽንስ የመንግስታቱ ማህበር 10ኛ ክፍል ዩኒት 4። ዘ ሌግ ኦፍ ኔሽንስ was an intergovernmental organization founded on January 10, 1920. The headquarters was located in Geneva, Switzerland. This was the first international organization. ሌግ ኦፍ ኔሽን ወይንም የመንግስታቱ ማህበር በዓለማችን የመጀመሪያው ዓለም አቀፍ ተቋም ሲሆን ወይንም ድርጅት ሲሆን በመንግስታት መሃል የተመሰረተ ነው። በጥር 10 1920 ዓመተ ምህረት ዋና መቀመጫውን ጄኔቫ ስዊዘርላንድ አድርጎ የተሰራ ድርጅት ነው። It was the result of the Paris Peace Conference that ended the First World War. It was the first international organization. ሌግ ኦፍ ኔሽን አንደኛውን የዓለም ጦርነት ያጠናቀቀው የፓሪስ የሰላም ስምምነት ውጤት ነው። ሌግ ኦፍ ኔሽን የፓሪስ ሰላም ስምምነት ውጤት የሚሆነው ፓሪስ ላይ አንደኛውን የዓለም ጦርነት ለመዝጋት የተደረገው ስምምነት ላይ ሀሳቡ ቀርቦ ነው። በዚህም ድርጅቱ በጥር 10 1920 ዓመተ ምህረት ሲመሰረት የዓለማችን የመጀመሪያው ድርጅት ሆኖ ብቅ አለ። The principal mission of the League was to maintain world peace. የመንግስታቱ ማህበር መሰረታዊ ተልዕኮ የዓለምን ሰላም ማስጠበቅ ነው። The primary goals was preventing war and settling international disputes. These are the two primary goals of the League of Nations. War was prevented through collective security and disarmament, whereas settling international disputes went through negotiation and arbitration. የመንግስታቱ ማህበር ተቀዳሚ ዓላማዎች ሁለት ናቸው። የመጀመሪያው ፕሪቨንቲንግ ዋር ነው፣ ጦርነት መከላከል ሲሆን ሁለተኛው ደግሞ ሴትሊንግ ኢንተርናሽናል ዲስፒዩትስ ዓለም አቀፍ ግጭቶችን መፍታት ነው። እነዚህ ሁለቱ የመንግስታቱ ማህበር ተቀዳሚ ዓላማዎች ናቸው። ድርጅቱ ፕሪቨንቲንግ ዋርስ ዓላማውን የሚያሳካው ወይንም ደግሞ የጦርነት መከላከል ዓላማውን የሚያሳካው ስሩ ኮሌክቲቭ ሴኩሪቲ ኤንድ ዲስአርማመንት ነው። የጋራ ደህንነትና ትጥቅ ማስፈታት ነው። የጋራ ደህንነት ማለት የመንግስታቱ ማህበር አባላት በጋራ አንድ ላይ በመሆን ስጋት የሆኑ ወይንም ደግሞ ወረራ ሊፈጽሙ የሚችሉ ሀገሮችን የሚከላከሉ ሲሆን ሁለተኛው ደግሞ የጦር መሳሪያን ማስፈታት ነው። ይሄ ፕሪቨንቲንግ ዋር ስንል ሴትሊንግ ኢንተርናሽናል ዲስፒዩትስ የድርጅቱ ሁለተኛ ተቀዳሚ ዓላማ ተደርጎ የተጠቀሰው በድርጅቱ ኮቨናንት ወይንም መተዳደሪያ ደንብ መሰረት ትሩ ኔጎሺዬሽን ኤንድ አርቢትሬሽን በውይይትና በዳኝነት ችግሩን መፍታት ነው። እነዚህ ሁለቱ የሌግ ኦፍ ኔሽን ዓላማዎች ናቸው። The idea of the formation of the League of Nations was first proposed by President Woodrow Wilson of the United States of America at Paris Peace Conference. የመንግስታቱ ማህበር የመመስረት ሀሳቡን ያቀረቡት የአሜሪካው ፕሬዝዳንት ዊድሮ ዊልሰን ናቸው በፓሪስ ፒስ ኮንፈረንስ ላይ። ስለዚህ ሀሳቡን ያቀረቡት የአሜሪካው ፕሬዝዳንት ዊድሮ ዊልሰን ነበሩ ማለት ነው። The USA Congress was resistant to join the League of Nations, as doing so would legally bind the USA to intervene in European conflict. In the end, the USA did not join the League of Nations. አስቀድመን እንደተናገርነው የመንግስታቱ ማህበር እንዲመሰረት ሀሳቡን ያቀረቡት የአሜሪካው ፕሬዝዳንት ዊድሮ ዊልሰን ናቸው። ግን አገራቸው ሄደው ጉዳዩን ለሀገራቸው ኮንግረስ ወይንም ለአሜሪካው ፓርላማ ቢያቀርቡም ኮንግረሱ ግን ለመቀላቀል ፈቃደኛ አልነበረም። ኮንግረሱም አሜሪካ ወደ ሌግ ኦፍ ኔሽን እንድትገባ ያልፈለገበት ምክንያት አሜሪካ የሌግ ኦፍ ኔሽን አባል ከሆነችና ስምምነቱን ከፈረመች በዩሮፖች መሃል በሚነሳ ግጭት ውስጥ የመካፈል ግዴታ ይኖርባታል። ስለዚህ በዩሮፕ ግጭት ላለመካፈል ሲሉ አሜሪካ ከድርጅቱ ሳትገባ ቀረች። በመጨረሻም አሜሪካ የሌግ ኦፍ ኔሽን አባል አልነበረችም። The structure of the League of Nations የሌግ ኦፍ ኔሽን አወቃቀር ምን ይመስላል? The General Assembly The General Assembly which includes delegates from all member states. የመጀመሪያው የሌግ ኦፍ ኔሽን አወቃቀር ጠቅላላ ጉባኤ ወይንም ጀነራል አሴምብሊ ምንለው ነው። ጀነራል አሴምብሊ ጠቅላላ ጉባኤ ሲሆን ሁሉም አባል ሀገራት ልኡካናቸውን ልከው የሚሳተፉበት ነው። ሁለተኛው ሴክሬታሪያት ነው። የጽህፈት ቤቱ የሚባለው ነው፣ የፐርማነንት ሴክሬታሪያት።
oversees administrative function. the secretariat የምንለው ቋሚ ጽህፈት ቤት ሲሆን የአስተዳደራዊ ጉዳዮችን የሚመለከት ነው። the executive council the membership was restricted to the great powers. The council consists of 4 permanent members and 4 non-permanent members. Totally, there was 8 members in the executive council. The 4 permanent members and the powerfuls at the time of the League of Nations was Great Britain, France, Japan, and Italy. ሶስተኛው የሌግ ኦፍ ኔሽን ስትራክቸር አን ኤክስኪዩቲቭ ካውንስል ነው። የስራ አስፈጻሚ ካውንስል ብለን የምንጠራው ነው። የኤክስኪዩቲቭ ካውንስሉ አባልነት ለአያላን ሀገር ብቻ የተገደበ ነው። ከአያል ሀገራን ውጭ ሌሎች አባል መሆን የማይችሉ ናቸው። በጥቅሉ 4 ቋሚ አባላት እና 4 ጊዜያዊ አባላት አሉት። በጥቅሉ 8 አለው ማለት ነው። 4ቱ አያል ቋሚ አባላት ግሬት ብሪቴን፣ ፍራንስ፣ ጃፓን ኤንድ ኢትሊ ሲሆኑ ሌሎች ደግሞ 4 ነን ፐርማነንት ሜምበርስ በየጊዜው የሚቀያየሩ ይኖሩታል ማለት ነው። Member of the League of Nations required to respect the territorial integrity and sovereignty of all other nation states. የሌግ ኦፍ ኔሽን አባላት ካለባቸው ግዴታና ኃላፊነት ውስጥ የመጀመሪያው የሌሎች አባል ሀገራትን የግዛት ሉዓላዊነት territorial integrity and sovereignty ሉዓላዊነት ማክበር አለባቸው። ይህ የመንግስታቱ ማህበር አስገዳጅ ህግ ነው። Second, to renounce the use of threat of military force as a means of resolving international conflict. ሌላው በአባላት ሀገራት ላይ ከተቀመጡ ግዴታዎች አንዱ ወታደራዊ ኃይልን በመጠቀም ወይንም ደግሞ በማስፈራራት ዓለም አቀፍ ግጭቶችን ለመፍታት መሞከርን ማውገዝ ግዴታ ነው። እዛ ላይ መሳተፍ አይቻልም። The League of Nations sought peaceful resolve territorial disputes between members, in some cases highly effective. For instance, በአባላቱ መሃል የተፈጠሩትን የድንበር ግጭቶችን ለመፍታት ሌግ ኦፍ ኔሽን ጥረት አድርጓል። በአንዳንዶቹ ላይም እጅግ በከፍተኛ ደረጃ ተሳክቶለታል። ለማሳያ ያክል በ1926 ዓ.ም the League negotiated a peaceful outcome to the conflict between Iraq and Turkey over the province of Mosul. 1926 ላይ በኢራቅና በቱርክ መሃል በሞስል ግዛት ይገባኛል ግጭት መሃል ጣልቃ በመግባት በተሳካ ሁኔታ ማሸማገል ችሎ ነበር። ግጭቱን በሰላም መፍታት ችሏል ሌግ ኦፍ ኔሽን። In the early 1930s, it successfully mediated a resolution to the border dispute between Colombia and Peru. ሌላው ሌግ ኦፍ ኔሽን ካሳካው የድንበር ግጭት ውስጥ በኮሎምቢያ እና በፔሩ መሃል በ1930ዎቹ የተነሳውን ነው። ይህንንም በተሳካ ሁኔታ አሳክቷል። እንግዲህ ሌግ ኦፍ ኔሽን 2 ትልልቅ ግጭቶችን በመፍታት በነበረበት ሰዓት ጥሩ ስራ ሰርቶ ነበር ማለት ነው። በጥቅሉ the League of Nations sought a peaceful resolve to territorial disputes between members እና ሌግ ኦፍ ኔሽን በአባላቱ መሃል የሚነሱትን የድንበር ወይንም የመሬት ይገባኛል የግዛት ይገባኛል ግጭቶችን በተሳካ ሁኔታ ፈተዋል። በዛው ልክ ደግሞ ሌግ ኦፍ ኔሽን ፌል ያደረገባቸው ወይንም ስኬታማ ያልሆኑባቸው ጉዳዮችን እናያለን። The League of ultimately failed to prevent the outbreak of the Second World Wars. ሌግ ኦፍ ኔሽን ያልተሳካለት እና በመጨረሻም ህልውናው እንዲጠፋ ምክንያት የሆነውን ሁለተኛውን የዓለም ጦርነት ማስቆም ያለመቻሉ ነው። በድርጅቱ ሚሽን ላይ ወይንም ተልዕኮ ላይ በግልጽ የተቀመጠው የዓለምን ሰላም ማስጠበቅ ሲሆን እንዲሁም በዓላማው ላይ ጦርነትን መከላከል ቢሆንም ግን ሁለተኛውን የዓለም ጦርነት ያህል ከባድ ነገር ድርጅቱ እያለ ተፈጽሟል። So, the Second World War had therefore been viewed as the League was largely weak, ineffective, and essentially powerless organization. በሁለተኛው የዓለም ጦርነት ምክንያት ሌግ ኦፍ ኔሽን ደካማ ብቃት የሌለው እና ምንም ኃይል ስልጣን የሌለው ተቋም ተደርጎ ታየ። The League failed to intervene in many conflicts leading up to the Second World War. This conflict included the Italian invasion of Ethiopia, the Spanish Civil War, the Second Sino-Japanese War. እነዚህ 3 ግጭቶች ሌግ ኦፍ ኔሽን እጅግ በጣም ደካማ መሆኑ የተረጋገጠበትና ሁለተኛው የዓለም ጦርነት መግቢያ ግጭቶች የነበሩ ናቸው። እነዚህን ያለማስቆሙ ሌግ ኦፍ ኔሽን ድክመት ወይንም ደግሞ ስኬታማ እንዳልሆነ የታየበት ነው። የመጀመሪያው the 1935 Italian invasion of Ethiopia
1935 ዓመተ ምህረት ጣሊያን ኢትዮጵያን የወረረችበት ነው። ሁለተኛው the Spanish Civil War from 1936 to 1939 የስፔን የእርስ በርስ ጦርነት ከ1936 እስከ 1939 እና the Second Sino-Japanese War 1937 ጃፓን የጀመረችው ቻይናን የመውረር ጦርነት ነው እና እነዚህ ሶስት ጦርነቶች ሌግ ኦፍ ኔሽን ደካማ ኃይል የሌለው ብቃት የሌለው ተቋም መሆኑን አሳይተዋል። The League had failed to prevent the outbreak of another world war. It continued to operate until 1946. ምንም እንኳን ዋናና መሰረታዊ ዓላማውን ባያሳካም ሌግ ኦፍ ኔሽን ሁለተኛው የዓለም ጦርነት ካበቃ በኋላ እስከ 1946 ቀጥሎ ነበር። Largely, the League was finally replaced by the United Nations Organization. መጨረሻም ሌግ ኦፍ ኔሽን በተባበሩት መንግስታት ድርጅት ተተካ። ይህ ዩናይትድ ሶሻል ጀስቲስ ነው። አብሬ የቆያዋችሁ እናዬ መልካም ጊዜ